እያንዳንዱ ምርጥ ሎጎ በትክክል 3 ሩሎችን ይከተላል። አብዛኞቹ የቢዝነስ ባለቤቶች ደግሞ ስለነዚህ ሩሎች ምንም ሰምተው አያውቁም። ሩል 1 ሲምፕሊሲቲ። ሎጎ ይበልጥ ሲምፕል በሆነ ቁጥር የሎጎ ተጽዕኖ በጣም ጠንካራ ይሆናል። ለምሳሌ በሳንቲም መጠን ቢቀንስም እንኳን በግልጽ መታየት አለበት። በባነር በትልቅ መጠን ቢሰቀል መስራት አለበት። ሎጎ ትርጉም ለመስጠት የግድ ዝርዝር ነገሮች የሚያስፈልጉት ከሆነ ያ ሎጎ አይሰራም ማለት ነው። ሩል 2 ሚኒንግ። ምርጥ ሎጎዎች ዝም ብለው የሚያምሩ ብቻ አይደሉም፣ ነገር ግን አንድ ነገርን ያስተላልፋሉ። ለምሳሌ ስለሚሰሩበት ዘርፍ፣ ስለ እሴቶቻቸው ወይም ስለ ማንነታቸው የሚገልጽ ነው። እያንዳንዱ ቅርጽ፣ እያንዳንዱ ቀለም፣ እያንዳንዱ ፎንት ደግሞ አንድ ነገርን እየተናገረ ነው ያለው። ሩል 3 ቨርሳቲሊቲ። ሎጎ በነጭና በጥቁር ባክግራውንድ ላይ መስራት አለበት። ለምሳሌ በስክሪን እና በካርድ ላይ። በአንድ ቦታ ላይ ብቻ የሚያምር ከሆነ ግን ያ ሎጎ ገና አልተጠናቀቀም ማለት ነው። ሲምፕሊሲቲ፣ ሚኒንግ እና ቨርሳቲሊቲ እስካሁን በጊዜ ሂደት ተፈትነው ለረጅም ጊዜ የቆዩ ሎጎዎች ሁሉ በስተጀርባ ያሉት መሰረቶች እነዚህ ናቸው። ለምሳሌ ናይኪ፣ አፕል እና ፌዴክስ ሁልጊዜም 3ቱን ሩሎች ያሟላሉ። ሎጓችሁ ከነዚህ 3 ሩሎች አንዱ ጎድሎታል ብላችሁ ካሰባችሁ ደግሞ በውስጥ መስመር እኔን ማናገር ትችላላችሁ። የብራንድ ዲዛይንን ውጤታማ ስለሚያደርጉ ነገሮች ለበለጠ ለማወቅ ደግሞ ይህንን አካውንት ፎሎ ማድረግ እንዳትረሱ።